ሳነዳ መንጃ ፍቃድ ሁለቴ ላድስ ነው። አንዴ በዚህ በእያሱ ጋር በእናትህ አርፈህ ቁጭ በል። መኪና እኮ ነው ጋሪ መሰለ እንዴ? እንደ እንጀራ ሰፌር ላይ ቁጭ ብለህ እየነዳ መኪና ትላለህ እንዴ? እስኪ ጀመር ሽጠውና ሁለት አህያ ገዝተህ እነሱ ነዳ። አይ አህያ ራስህ ነዳ። ለነገሩ አህያ በላት። ባለፈው እኮ ስታስነሳት በጭስ መውጫው በኩል ጭስ ስንጠብቅ ፋንድያ እንዴ ጣለችው። አንተ ቆይ መንጃ ፍቃድ እንኳን ሳይኖር ምንድነው እንደዚህ መስለፈልፈው እንዴ? አታፍርም? ይሄ መኪና በመንጃ ፍቃድ ነው ምን ሄደው ትላለህ እኮ አታፍርም እኮ አንተ። ይሄን መኪና በቀበሌ ኩፖን በሸማቾች ኩፖን አልነደውም ምን ደግሞ ከደሩ አራቱ ምንድነው በጫማ ብሩሽ ሊስትሮ ጋር ኪዊ ነው እንዳያስቀባ። አንተ ራስህ ምን በእናትህ ምንም ማለት ምንም ብቻ መኪና ያበደ አቋም ነው ያላት። አቋም ያምራል ካልክ ደግሞ እዚህ አይደለም ሰባ አቋም አትወስድ። ሲጀመር እንደ ብረት ግቢ ሲንኳኳ ማን ነው ብለህ እየከፈትክ መኪና ትላለህ? ኧረ በእናትህ አንተ ዝም ብል ምንም ማለት ምን መኪና አሪፍ እንደሆነች ታውቃለህ? አላውቅም። ለኔ ማውቀው ጧት ሞተሯን ፀሐይ ላይ እንደምታሞቃት አውቃለሁ። ያለፈው ክረምት ራሱ ተበላሽታብህ ጋራጅ ስትወስዳት ብርድ ነው በሙቋ ትታጠብ ብለው እንደመለሱ አውቃለሁ። ትናንትና ራሱ ባትሪ ሞቶብህ በኖኪያ ባትሪ እንዳስነሳት አውቃለሁ። ከዚህ ሞቶን ባትሪ እኛ አይደለን እንዴ ሙከሚል ጋር በመልት ያስነሳንል አልነበርክም። ልጅ ሞተር ተበላሽቶ የሞተር ጥርስ የሆነ ነገር ገብቶብህ ነክሱ እኔ አይደለሁ በስቲኪኝ ያስተካከልኩልህ። አንተ ሲጀመር ፍሬ በቃል እያስክ እንዴት እንደዚህ አይነት ጥሩ ስራ ምናምን ታስታውሳለህ? ማሻአላህ ሊዘንብ ሲል እንደ ልብስ አንዴ የምታስገባው ሲጀመር እኔ ወርዳለሁ። ወረድ እስኩሪሱን ከፈርክ እስኩሪስ ሽጠውና ጠጣበት ስፕሪስሽ እንዴ ግድያ ሙከራ እሺ ባንበቁ ወደ ቀበረ መልቲ የሚነሳ ፍሬንተ አምሮ መኪና ከመጣማ ቀጥታ ሩት ምረት የለውም ደግሞ አባቱ